አለ የቀኝ እጁ ነው የጉራጌ የአማራ የቀኝ እጁ ነው የምትለው ማለት ነው። ጉራጌ ማን ላይ ወደ ጉራጌ ማን ላይ ለመለጠፍ ነው? ተለጣፊ ያደረጋችሁ ገባሽ? ተለጣፊ እያደረጓችሁ ነው። ጉራጌ ራሱን የማይችል የሚናገርለት የሌለው ጉራጌ እኮ ፖለቲካ አልፈልግም ብሎ ነው እንጂ ወደ ስራ ሄደው እንደማንም ራሱን የቻለ ብሔር እንጂ ተለጣፊ አይደለም። እነዚህ ተለጣፊዎች አንዴ ከኤርትራ ጋር አንዴ ከምናምን ጋር አንዴ ምናምን እያሉ አንዴ ከትግራይ ጋር መናከስ፣ ከሱዳን ጋር መናከስ፣ ከቤንሻንጉል መናከስ፣ አሁን ደግሞ ከወሎ ኦሮሞ ጋር የማይነካውን ነክቷል። ምን እያሉ ነው? ጉራጌና ስልጤ የፋኖ ቀኝ እጃቸው ነን ምናምን እያሉ ነው። ከማን ጋር ለማጣለን ነው? ከትግራይ ጋር፣ ከቤንሻንጉል ጋር፣ ከሱዳን ጋር፣ ከትግራይ ጋር ለማጣለን ነው። ይህን ነገር የጉራጌና የስልጤ ልጆች እየመጣችሁ ተናገሩ። እሺ አሁን ተናገሪያች። እውነት ነው። እውነት ከሆነ ሴ ነገር ትደግፋለሽ? እጆለን ኬ ጀንዱበቲና ዋና ፈየደማሩን ቀባን እናቱ ጉራጌዋ እኔና ጉራጌና ስልጤ ታስፈልጉኛላችሁ። ጉራጌዋ አለሽ? ሙቤ ሰላም አለይኩም። ወአለይኩም ሰላም። አከም ጅርታ ነጋላ ለቆዳ ካና ነገውን በርባዶ አን ወደ ካና ወዲን አሳራዳ ነራቧ ዲፈማ ወዲን ደጉያ ከሰኒት ወይ ጋፊ ቶክ ወይ ነን ጋፋቲ ፓርላማ ሚቲ ዮ በርባዴ አባ በርባዴ ሙባረኪ ሚቲ ከላስ አንጀራ ካና ወዲን ሎላት ጅራን ሲያሰቲ ከሊያን እናቱ ተናገሪ ጉራጌዋ አንተና አንተ ጠንብጋ ላዋረኝ እያልኩ እኮ ነው። ማነህ አንተ? ወይኔ ኔትወርክ እኮ ማነህ አንተ? የዛች ልጅ ማለት እናት ትበዳለህ። እናንተም ሰው ናችሁ ደግሞ አህያ ልትል ነው አንተ የከብት ዘር ሸተታ አንጥፎ ለማይጠፋ እንደዚህ ኔትወርክ እኮ ፕሪንኪና ጎቹ እንደንዴት ሰምቲ አናቱ ኦፍራ ገልጫቴ ገልጨቴ ዋ በቃ ኤኙን አደባ ፈዳል ሽፍታ ቆለጥ ገለ ሁን ነበርኮ ማነ ዛራ ቡይ ወሎ ብየኮ ቡይ በቃ ወሎ ብየኮ ዛራም ቡዋ ማነ ካንተ ማነው? ኒቡ ነሙቤ ኒቡና ገሩ ጉራጌ ፊስልጤ ኦልገች ያደ ራፉድ ማለ ጀረና ማራብሱ አሲንጋሽን አለይኩም ሰላም። ሰውነህ አህያ አውዙ ቢላህ ሙስሊም አይደለም የአላህ ፈጠረን ግንባታ ላይ ሰው አየተላ ሰውነህ ወይስ አህያ? ሰው ከሆንክ ሰው፣ አህያ ከሆንክ አህያ። ሾርት እንደ ብሪፍ ተረጋጋ። ሰው አለ አህያ አለ። በቃ ሰው ከሆነ ሰው ካልሆነ አህያ ነኝ። አለቀ። ይጋጠመኝ ከኔ ጋር መጥቶ ጉራጌዋ ተናገሪ المهارة لو جري قال لك سوجت تبين ما تبتي ጉራጌዋ እዚህ ጋር የአማራ ልጆች ውጡ እየተባላችሁ ነው። መልካም ጉዞ ውጡ። አይመለከተኝም። ማንም በግድ መጥቶ ተከታተለኝ ያለ የለም። እናቱ የለችም መሰለኝ። እሺ ሌላ ሰው እዚህ አፋቸውን የሚከፍቱትን ብሎ ቀርቡ። አየንን ፈማርጊራ እንዲያከባን ትይሩ ሀዩ ነጋሙ ሰላም ነው። ቶፕ እንዴት ነህ? ሰው ነህ አህያ ነህ? ሰው ነህ አህያ? እኔ ሰው ነኝ። አንተ ግን ሰው ነህ ጋላ ነህ? እኔ ሰው ነኝ። ሰላም ናችሁ? አለን ግን ሰውና ጋላ መካከልና
ሰውና አህያ መካከል ልዩነት አለ። ለዛ ነው አንተም ወደ ሰው የመረጥከው። አንተ ለጠየቀኝ መልስ ሰጥቻለሁ። አዎ ችግር የለውም። ተስማ ያራዳል ተስማማኸኛል። ተስማማኸኝ። ጋላም ነኝ ሰውን ነኝ። ችግር የለውም። እሺ ተስማማን። እሺ ጥያቄ አለ? ጥያቄ አለኝ። አሁን እኔ አንድ ጥያቄ መጠየቅ የምፈልግ እኔ መጀመሪያ ዛሬ የፈለግኳችሁ እኮ ጥያቄ ለመጠየቅ ነው። ጥያቄ ልጀምር። መጀመሪያ ጀምር። ወሎ አካባቢ መጀመሪያ ቆይ አይደለም ቅድመ ሁኔታ ስነግርህ ያው መከራከር መወያየትም ከፈለክ የፈለከውን ትችላለህ። ግን ሳታስጨርሱ እንዳታስወጡ የፈለኩትን መናገር መብት አለኝ ማለት ነው። የፈለከውን መናገር መብት አለ። እዛ ሳትሳደብ ማንንም ሳትሳደብ የፈለከውን። እሺ ጠይቅ። ወሎ አካባቢ ላይ የወሎ አማራ የወሎ ኦሮሞ የሚባል ነገር አለ። ይሄን ነገር እንዴት ታየዋለህ? በአጭሩ እኔ እንግዲህ የወሎ ልጅ ነኝ። ሰሜን ወሎ ተወልጄ ያደግኩት። ያው ወሎ ላይ እኔ የማውቀው እንግዲህ የኦሮሞ ልዩ ዞን እና ከዛ ውጭ ወሎ እንግዲህ በህገ መንግስቱ መሰረት ወሎ የሚባል ያው የአማራ ርስት የአማራ መሬት አውቃለሁ። እሺ የአማራ ልዩ ዞን የሚባለውን ታውቃለህ? አዎ። እሺ የሆነ ቪዲዮ አሳያለሁ። ከዛም ምላሽ ትሰጠኛለህ። እሺ እዚህ ጋር አሁን ለምሳሌ ምን ይላል? ቆይ ይቅርታ፣ 1 ሚኒት። የወሎ ልዩ ዞን የሚባል ነገር አለ አልክ። እየሰማ ነው? ሰማከው? አይቼዋለሁ። ካሁን በፊት አይቼዋለሁ። ልዩ ዞን የለም ለሚሉት ወንድሞቼ ምን ትላለህ? አንተ እዚህ ጋር ልዩ ዞን አለ ትላለህ። እዛ ደግሞ ሰፊው በነገራችን ላይ ቅድም እንደነገርኩህ ወሎ ርስቱም ሰውም አማራ ነው። ልዩ ዞን ሲሰጥ ደግሞ በማጆሪቲ ነው። ስለዚህ በህወሓት ማጭበርበሪያ ህወሓት አጭበርብሮ የሰራው ልዩ ዞን አለ። ለምሳሌ ወደ ኦሮሚያ ክልል ላይ በመጣል ኦሮሚያ ክልል ላይ እነ ሽመልስ አብዲሳ ባወጡት ራሱ መግለጫ በወስድልህ እንደው ሌላውን ትተው 30 ሚሊዮን አማራ አለ ብለው መግለጫ ወጥተውበታል። ኦሮሚያ ክልል ለ30 ሚሊዮን አማራ ልዩ ዞን ሳይሰጥ 2 ሚሊዮን ለማይሞላ ኦሮሞ ልዩ ዞን አይገባውም ማለት ነው። ስለዚህ አንድ ነገር ደግሞ ልንገርህ፣ እኔ ደግሞ ወሎ ክልል ናት፣ ተዘርፎ ነው፣ ማንነቱም ወሎ ነው። ሁሉም አንተም ራስህ እውነትም ወሎ ከሆንክ ነኝ ወሎ ከፈለክ ጠይቅ አባቶችን። ምኒልክ ኦሮሞነትንና ክርስትናን ያልተቀበለው ቁላ እየቆረጠ ነበር። ይሄ ምን ትላለህ? እውነት ውሸት? እሺ በነገራችን ላይ ያው እኔ እንግዲህ ያው አማራም ስለሆንኩ ሊሆን ይችላል እንግዲህ ያው አነባለሁኝ። እሺ አሁን እንግዲህ ወሎ ነገር ልንገርህ እስኪ። ለምሳሌ ወሎን የገነጠለው ሚሊኒክ ነው ካልክ ሚሊኒክ ከመኖሩ በፊት ወሎ ላይ ማህበረሰብ ነበር። ያ ማህበረሰብ ምን ነበር? ቆይ ሴና ቆይ አመጣልሃለሁ። እሺ አንተ አለ አመጣልሃለሁ በታሪክ ማለት ነው። እኔ ደግሞ እያነበብኩ አንተ ስለማታውቅ አስተምርሃለሁ ይሄን ነገር ማለት ነው። እንዴት እንደመጣ ማን እንደቀየረ እንዴት እንደቀየረ ሁሉንም ታሪክ በእስልምናና ሴና ኦሮሞ ሀገ ጃራ ዲደመፋ የሚላለ አንድ በመረጃ ነው የምነግርህ ማለት ነው። ማን እንደጻፈ የትኛው መጽሐፍ ምን እንደሆነ እየነገርኩ ቀስ እያልን እንስማማለን ማለት ነው። ዝም ብዬ አይደለም የምናገረው እና በመረጃ ቆይ ካነበብክ በቃል እንደኔ ማውራት ትችላለህ። ለአንተ ለጥያቄዎች ማለት ነው። እዚህ ላይ ስለ ወርቂቱም ስለምንም እያሳየው ማለት ነው እነግርሃለሁ። ዝም ብዬ
መናገር አልፈለግም። አማራ አለ እንዴ? የለም። አሁን የተቀየረው የእጁ ነው የማውቀው። የእጁም ሆነ መርሳ ሐይቅም ሆነ ደጋት ይኸውልህማ ልንገርህ ሙባረክ እያለ ያለው እኮ አሁን አንተን በወሬ ሊያሳምን አይደለም ያለውን እውነት ልንገርህ። ማንነትህን አስተካክል። ማንነትህ ኦሮሞ ነው። ማንነትህን ጀርባ ፈልግ እያለ እኮ ነው። ይኸውልህማ አዳም ልንገርህማ አንተ ብዙ አወርታል። ብዙ ሳዳምጥህ ነበር። እዛ አካባቢ ያለው ለምሳሌ ማንነታቸው የጠፋባቸው ለምሳሌ አንተን ጨምሮ ብዙ አሉ። አልጠፋብኝም። አንተ እኮ ባለፈው መብረቁ ቤት ገብተህ ስትሰራ እየሰማሁ ነበር። አዳምጠኝ። እንኳን ማንነቴ ሊጠፋብኝ የምሬን ነው። ጥርት ያልኩ አማራ ነገድ ያለኝ ዘር ያለኝ ሃይማኖት አማርኛ ተናጋሪ ወሎዬ መሆኑ እኮ አልጠፋኝም። እኔ ልንገርህና አማርኛ ተናጋሪ ወሎዬ መሆኑ እኮ አልጠፋኝም። ግን አማርኛ ተናጋሪ ወሎዬ ይባል አማርኛ ነው አስበህ ነው። አዳምጠኝ። ወሎ፣ ጎጃም፣ ሸዋ ይሄ የሰፈር ስም መጠሪያ እንጂ ነገር ሊሆን አይችልም። አማራ ነኝ። የወሎ አማራ የሚባል ነገር የለም። አማራ ነው የማውቀው። አንተ እኮ ለምሳሌ ጎሳህን ዝርዝር ብልህ እኮ ትሸማቀቃለህ። እኔ ለዛ ደረጃ አልዳረግህም። ግን ወሎዬ ከሆንክ እዛ አካባቢ ተወልደህ ካደግህ ምንድን ነው የምሸማቀቀው? ማንነትህ ኦሮሞ ነው። ከዛሬ 500 ዓመት በፊት ማን ያስወጣው? ቃስምን እስቲ ተመልሶ መጣ። ለምን መጣ? እስቲ ባል ቀጥልበት። ሀይ ኦሮሞ ኦሮሚፋን